እግዚአብሔር ሁልጊዜ ይመልሳል። ይህ የትዕይንት መፈክር አይደለም። ይህ በመጽሐፍ ቅዱስ ውስጥ ባለ በእያንዳንዱ ታሪክ ውስጥ የተጻፈ ንድፍ ነው። አንዴ ካየኸው ካሁን በኋላ ልታየው አትችልም። ነገር ግን ማንም ሰው የማያወራበት ክፍል ይህ ነው። በመጽሐፍ ቅዱስ ውስጥ መመለስ የሚከናወነው ሰዎች ከሚጠብቁት መንገድ ውጪ ነው። ሰዎች ከሚጠብቁት ጊዜ ውጪ ፈጽሞ ይመጣል። እናም በሁሉም ማለት ይቻላል መጀመሪያ ሊከሰት የሚገባው አንድ ነገር አለ። የተወሰነ ነገር። የመመለሻ በሩ ከመከፈቱ በፊት ሰውየው ብዙውን ጊዜ እያደረገ መሆኑን የማይገነዘበው ነገር። ኢዮብ ያጣውን 2 እጥፍ አገኘ። አንብበው፣ ነገር ግን ቁጥሩን በጥንቃቄ አንብብ። ኢዮብ በቂ ስቃይ ከደረሰበት በኋላ እግዚአብሔር ኢዮብን እንደመለሰው አይናገርም። ኢዮብ ለጓደኞቹ ሲጸልይ እግዚአብሔር የኢዮብን ሙሉ ሀብት እንደመለሰለት ይናገራል። ቁጥሩም ያ ነው። ቅደም ተከተሉም ይህ ነው። የመጀመሪያው ይቅርታ፣ ሁለተኛው መመለስ። በዚህ ቅደም ተከተል ጴጥሮስም ተመለሰ። ነገር ግን ይህ ነገር የተከናወነው በከሰል እሳት አጠገብ ነው። የዛው አይነት እሳት ኢየሱስን 3 ጊዜ እየካደው በአየር ላይ ያለው ተመሳሳይ ሽታና ተመሳሳይ አቀማመጥ ኢየሱስ ከጴጥሮስ ጋር የተገናኘው በይቅርታ ብቻ አይደለም፣ ነገር ግን በትክክለኛው የወደቀበት ቦታ ላይ ነበር። ያለፈውንም አልሰረዘም፣ አስመልሶታል። ሳምሶን ኃይሉን አገኘ፣ ነገር ግን ሲከሰት ማንም አልተመለከተም። ጸጉሩም በግዞት አድጓል። ፍልስጤማውያንም ሲያከብሩ በጸጥታ እነሱ እንኳን አላስተዋሉም። ማንም ሰው ከመገንዘቡ በፊት መመለሱ ቀድሞውኑ በመካሄድ ላይ ነበር። እዚህ ላይ አንድ ንድፍ አለ። እግዚአብሔር አንድን ነገር እንዲመልስልህ እየጠየክ ከሆነ ግንኙነት ወይም ህልም ወይም ወቅት የራስህን ስሪት አታል። ይህ በእርግጠኝነት እንዴት እንደሚሰራ መረዳት ያስፈልግሃል። ምክንያቱም ቅደም ተከተሉ የዘፈቀድ አይደለም። እናም ጊዜው ከሞላ ጎደል የምትመርጡት አይደለም፣ ግን ሁልጊዜም ዓላማ አለው። በንድፍ ውስጥ ከማለፋችን በፊት አንድ መርህ መቋቋም አለብን። ያለሱ ሌላው ሁሉ እንደ ፎርሙላ ይመስላል እና መመለስ ፎርሙላ አይደለም። መርሁ ይህ ነው። እግዚአብሔር ሰዎችን ይመልሳል። አብዛኞቹ ሰዎች መመለስን ሲጠብቁ የሚሰሩት ስህተት ይህ ነው። እያለቀሱት ለጠፋው ነገር፣ ስራውን፣ ዝምድናውን፣ ስሙን ወይም ደግሞ የገንዘብ አቋሙን ነው። እናም እግዚአብሔር ያተኮረው ባጣው ሰው ላይ ነው። ምክንያቱም እውነታው ይህ ነው። እግዚአብሔር እሱን ከመመለሱ በፊት ወደ ቀድሞ ቦታው ቢመልሰው ሰውየው ያጠፋዋል ወይም ያበላሸዋል። እናም ለእውነተኛ ህይወቱ ከሚከፍላቸው ነገር የሚከለክላቸው በትክክል ይሆናል። ኢዮብን ተመልከቱ። እግዚአብሔር የኢዮብን ሀብት አልመለሰም፣ ከዚያም ልቡን አልተቆጣጠረም። የኢዮብን ልብ 42 ምዕራፎች አደረገ። መታገል፣ መጠየቅና በመጨረሻም የእግዚአብሔርን በአውሎ ነፋስ ውስጥ ማግኘት። ኢዮብ መልሱን ያገኘው ሁሉንም ነገር ስላጣ አይደለም። እሱ ወደ ራሱ ግንዛቤ ጠርዝ የሄደና እዚያ እግዚአብሔርን ያገኘ ሰው ነበር። ጴጥሮስንም እዩት። ኢየሱስ የደቀ መዛሙርቱ መሪ እንደመሆኑ መጠን የጴጥሮስን ሚና መልሶ አልሰጠም። ስለ ክህደትህም አትጨነቅ አላለው። ጴጥሮስ ከከሰል እሳት አጠገብ ተገኘ። ተመሳሳይ ሽታ፣ ተመሳሳይ ትውስታና ለእያንዳንዱ ክህደት አንድ ጊዜ እንደሚወደው 3 ጊዜ ጠየቀው። ለመቅጣትም አልነበረ። ጴጥሮስ ለመፈወስ፣ ትውስታውን ለመሻር፣ ባለማጥፋት፣ ነገር ግን እያንዳንዱን ክህደት በማረጋገጫ ከኮሚሽን ጋር ጠቦቶቹን መጠበቅና በጎቹን መመገብ። የጴጥሮስ ሚና መመለስ ከልቡ መመለስ በኋላ መጣ። ሁልጊዜም በዚህ ቅደም ተከተል እግዚአብሔር የሆነ ነገር እስኪመልስልህ ስትጠብቅ ያንን መርህ በቅርብ ያዝ። እርሱ ለመመለስ ቀስ ቢልም የሚመጣውን መያዝ የሚችለውን ሰው እየገነባ ነው። የናሙና ትርኢቶች የመጀመሪያውን ነገር ይህ ነውና በዚህ ዝርዝር ውስጥ በጣም አስማሚ የሆነ ነጥብ ነው። በመጽሐፍ ቅዱስ ውስጥ መመለስ ከስቃይ ፍጻሜ የተነሳ ፈጽሞ አይመጣም። የሚመጣው በይቅርታ ተግባር ነው። ይህ የኢዮብ መርህ ነበር። እናም በመጽሐፍ ቅዱስ ውስጥ በጣም ግልጽ ምሳሌ አለ። ኢዮብ ሁሉንም ነገር አጣ፣ ልጆቹን፣ ሀብቱን፣ ጤንነቱንና ስሙን። በአመድ ላይም ተቀመጠ፣ ሰውነቱ በቁስል ተሸፍኗል።
3 የቅርብ ጓደኞቹም ወደሱ መጡ። ለ7 ቀናትም ከእርሱ ጋር በዝምታ ተቀመጡ። ያ ክፍል መልካም ነበር። ከዚያም አፋቸውን ከፈቱ። ኢዮብ ስቃዩ የእርሱ ስህተት እንደሆነ በመናገር 37 ምዕራፎችን አሳለፉ። ስህተቱ ይህ ነበር። እግዚአብሔር በቀጥታ ተናግሯል። በመጽሐፉ መጨረሻ እግዚአብሔር ወደ ኤልፋዝ ዞረና እንዲህ አለ፣ ቁጣዬ በአንተና በሁለቱ ጓደኞች ላይ ነዷል። ምክንያቱም አገልጋይ ኢዮብን እንደ ሐቀኛ እንዳትናገሩት አለው። ከዚህም በኋላ እግዚአብሔር አንድን ነገር ተናገረ። 3 ጓደኞቻቸውን ወደ ኢዮብ እንዲሄዱ ነገራቸው። እናም ኢዮብ እንዲጸልይላችሁ አድርጉ አላቸው። የፈረዱበት ሰዎች እግዚአብሔርን ለሱ አላሳዩትም። ስቃዩን ወደ ክስ አዛቡት። የኢዮብን መካከልና ሁሉንም ነገር የሚለውጠው ቁጥር እዚህ አለ። ጌታም ለጓደኞቹ ሲጸልይ የኢዮብን ዕድል መለሰ። ይህም የሆነው ስቃዩ እየተወሰነ ገደብ ላይ ሲደርስ አይደለም፣ በቂ ትምህርት ሲማርም አይደለም። እግዚአብሔር ኢዮብን በቂ የስቃይ ጊዜ አሳልፏል ብሎ ሲወስንም አይደለም። ለጓደኞቹ ሲጸልይ መልሱ ተገለጠ። በስቃዩም ላይ በክፉ የተናገሩትን ሰዎች ይቅር ሲላቸው ይህ ዋናው ንድፍ ሆነ። አሁን ይህ ማለት ለርሶ ምን ማለት እንደሆነ ያስቡ። በዚህ ታሪክ ውስጥ ያለ ሰው አለ። ህመማችሁን ያከበደው ወይም እየፈረደባችሁ ስትፈልጓቸው የሄደው ሰው አሁንም የያዝከውን የግድ ግልጽ መራራነት አይደለም። አንዳንድ ጊዜ ከዛ የበለጠ ጸጥ ያለ ነው። አንዳንድ ጊዜ ስማቸው ሲነሳ ዝም የምትለው መንገድ ነው። የሚያወሩት ታሪክ ያደረጉትን ኢዮብ 42 ቁጥር 10 ነጥቦቹን በግልጽ እናገኛለን። መመለስ፣ መከተል፣ ይቅርታ። ከመመለስ በኋላ ይቅርታ አይደለም። እዚህ ያለው የምርመራ ጥያቄ በቂ ስቃይ ደርሶብሃል የሚል አይደለም። ጥያቄው አሁን ማን እንደጸለየላቸው ነው። ንድፉ የሚያሳየን ሁለተኛው ነገር ይህ ነው። እግዚአብሔር ከሩቅ አይመልስም ማለት ይቻላል። ውድቀትህ ባለበት ትክክለኛ ቦታ ያገኝሃል። ተመሳሳይ አቀማመጥ፣ ተመሳሳይ ሁኔታዎች፣ በአየር ላይ ያለው ተመሳሳይ ሽታ። የጴጥሮስ ታሪክ በአዲስ ኪዳን ውስጥ የዚህ በጣም ትክክለኛ ምሳሌ ነው። ኢየሱስ እየታሰረበት ዕለት ጴጥሮስ ከሩቅ እስከ ሊቀ ካህናቱ አደባባይ ተከተለው። አየሩ ቀዝቅዞ ነበር። አንድ ሰው የከሰል እሳት አብርቶ ነበር። ጴጥሮስ ራሱን ለማሞቅ ከእርሱ አጠገብ ቆመ እና በዚያ የከሰል እሳት አጠገብ አንዲት አገልጋይ ልጃገረድ ተመለከተችው። እሱና አንተም ደግሞ ከገሊላ ከኢየሱስ ጋር ነበራችሁ አለች። ጴጥሮስ 3 ጊዜ ካደው። በ3ኛው ጊዜ እየተራገመ እየማለ እኔ ሰውየውን አላውቀውም ብሎ ተናገረ። አሁን ከትንሣኤው በኋላ በፍጥነት ወደፊት እየሄደ ኢየሱስ በገሊላ ባህር ዳርቻ ላይ ታያቸው። ደቀ መዛሙርቱም ከዓሣ አጥማጅነት ገቡ እና ዮሐንስ አብዛኞቹ አንባቢዎቹ የሚዘሉትን ነገር ይዘግበዋል። እሱ ባህር ዳርቻ ላይ የከሰል እሳት እንደነበረ በተለይ ተጠቅሷል። በመላው አዲስ ኪዳን ውስጥ የግሪክ ቃል እየተጻፈ የከሰል እሳት አንድ ወንጌል ውስጥ ይታያል። ኢየሱስ ያንን አቀማመጥ መረጠ። የላይኛው ክፍል ወይም የቤተ መቅደሱ አደባባይ አይደለም። ንጋት ላይ በባህር ዳርቻ ላይ የከሰል እሳት። ጴጥሮስ ሰውየውን አላወቀውም። ካለበት ሌሊት ጋር በአየር ላይ ያለውን ተመሳሳይ ሽታና ኢየሱስን 3 ጊዜ የጠየቀው ትወደኛለህ የሚል ጥያቄ ለእያንዳንዱ ክህደት አንድ ጊዜ ለመቅጣት አልነበር። ላለመቅጣት ግን ፈውስ መውሰድ ሳይሆን ወደ ቁስሉ መመለስ የሚጠይቅ ስለሆነ ነው። ክህደቱ እንዳልተፈጸመ በማስመሰል ጴጥሮስ መመለሱን አልተቀበለም። ከተከሰተበት ተመሳሳይ የስሜት ሕዋሳት አካባቢ በመቀመጥና በዚህ ጊዜ ትክክለኛውን ጥያቄ በመጠየቅ ተቀበለው። መልሱ እያንዳንዱ የኢየሱስ 3ቱ ጥያቄዎች ክህደቱን አላጠፉትም፣ ለወጡት እንጂ። በማጠቃለያው ተመሳሳይ አቀማመጥ የጴጥሮስን የከፋ ቅጽበት የያዘው በአዲስ ነገር ተሻሽሏል። 3 ማረጋገጫዎች፣ 3 ኮሚሽኖች፣ በጎቼን ጠብቅ ጠቦቶቼንም አሰማራ በሚለው። ይህ ማለት ለእናንተ ምን ማለት እንደሆነ ግልጽ ነው። በሕይወታችሁ አካባቢ ማስወገድ የምትፈልጉት ወቅት፣ ትውስታ፣ ላለመጎብኘት የሚመርጡት ውድቀት በትክክል ሊሆን ይችላል። እግዚአብሔር ሊያገኛ አስቧል።
ቁስሉን እንደገና ለመክፈት አይደለም። ነገር ግን ፈውስ በእርግጥ የሚሰራበት ብቸኛው መንገድ በምንጩ ላይ ለመፈወስ መገኘት ነው። ተስፋ የሚሰጠን ሌላኛው ክፍል ይህ ነው፣ ትዕግስት። የእግዚአብሔር መመለስ ብዙውን ጊዜ ማንም ከማየቱ በፊት ከብዙ ጊዜ በፊት ይጀምራል። በጨለማ ውስጥ ያድጋል። ዓለም ሌላ ቦታ ስትመለከት በተደበቁ ቦታዎች ሳምሶን እዚህ ላይ ምሳሌ ይሆነናል እና ታሪኩ በብሉይ ኪዳን ውስጥ ካሉ ሰዎች አንዱ ነው። ለሳምሶን ልዩ ስጦታ ተሰጥቶታል። የናዝራዊ ስዕል ከልደቱ ጀምሮ ምልክት የተደረገበት ጥሪ ጉልበቱ ከዛ ቃል ጋር የተያያዘ ነበር። በውጪ በግልጽ የተቆረጠ ጸጉሩና የጉልበቱን ምንጭ ለደሊላ ነገራት። ጸጉሩ ተቆረጠ፣ ጉልበቱም ሄደ። ከዛ በኋላ ምንም ነገር በኃይል መስራት አልቻለም። እግዚአብሔር ከርሱ እንደሄደም ያውቃል። ፍልስጤማውያን ያዙት፣ አይኖቹን አወጡት፣ እጆቹን በናስ ሰንሰለት አስረው በግዞት ቤት ውስጥ እህል እንዲፈጭ አደረጉት። ናዝራዊ የነበረው ለ20 ዓመታት ያህል እህል በመፍጨት እውር ሆኖና ታስሮ ለጠላቶቹ እጅ ተላልፎ ተሰጠ። ከዚህም በኋላ አንድ ነገር ይመጣል። በመላው የመሳፍንት መጽሐፍት ውስጥ በጸጥታ ኃይለኛ አረፍተ ነገሮች ፈጣን ንባብ ከሆኑ ሊያመልጦት ይችላል። ነገር ግን ኢየሱስ ጸጉር ከተላጨ በኋላ ራሱ ላይ ያለው ጸጉር ማደግ ጀመረ። ማስታወቂያ የለም፣ መለከት የለም፣ ራእይም የለም። በእስር ላይ ያለ ሳምሶን ስላሸነፈበት ታሪክ መሃል ላይ የገባ ባዮሎጂያዊ እውነታ። ፍልስጤማውያን ታሪኩ እንደተጠናቀቀ ሲጽፉ፣ እግዚአብሔር ግን አልጨረሰም። መመለሱን ቀድሞውኑ በማካሄድ ላይ ነበር። ከሳምሶን ጠላቶች መካከል ማንም ትኩረት በማይሰጥበት ቦታ በጨለማ ውስጥ እያደገ ለመዝናኛቸው ሲያወጡት የሱ ጥንካሬ ተመልሷል። እነሱ ግን አላስተዋሉትም ነበር። አሁንም ኢየሱስን ሽንፈት ለመመልከት ተዘጋጅተው ነበር። ሁሉም ያበቃ የሚመስለው ወቅት ውስጥ ላለ ሰው እንዲህ አይነቱ ልብ የሚነካና እጅግ ጠቃሚ የሆነ ነገር አለ። የመመለስ ምልክት ብዙውን ጊዜ መጀመሪያ ላይ የሚታይ ነው። በእስር ቤት ውስጥ ሆኖም ያድጋል፣ በጨለማም ውስጥ ያድጋል። የረሷችሁ ሰዎች የሚያከብሯችሁ ጊዜ ይመጣል። ፍልስጤማውያን እየሆነ ያለውን ነገር ተረድቶ ቢሆን ኖሮ የሳምሶንን ጸጉር መላጨት ይቀጥሉ ነበር። እግዚአብሔር በተደበቀው ቦታ ምን እየሰራ እንደሆነ ማየት ስላልቻሉ አልተረዱትም። አሁን በተደበቀው ቦታችሁ ውስጥ ምን እያደገ ነው? ዓለም ሌላ ቦታ ስትመለከት እግዚአብሔር በውስጥ በጸጥታ ምን እየመለሰ ነው? ያንተ ማየት አለመቻል ነገሮች እየሆኑ አይደለም ማለት አይደለም። ማንም ይመልከት ማንም ደግሞ አይመልከት፣ ጸጉሩ ግን ያድጋል። አራተኛው ነገር መመለስ ፈጽሞ ከጠፋው ነገር ጋር የበለጠ ነገርን ይዞ ይመጣል። አሁን ይህንን መረዳት ትኩረትን ይፈልጋል። በመጽሐፍ ቅዱስ ውስጥ መመለስ በፊት ወደ ነበረበት ቀጥተኛ መመለስ ማለት አይደለም። ኢዮብ ከፊት ከነበረው ሀብት እጥፍን አገኘ። በ7000 በጎች ምትክ 14000 በጎች፣ ከ3000 ግመሎች ይልቅ 6000 ግመሎችን አገኘ። ነገር ግን የመጀመሪያው ልጆቹን አልተቀበለም። አዲስ ልጆችን አገኘ። ነገር ግን በዚህ ምዕራፍ ውስጥ አንድ የሚደንቅ ነገር አለ። ከተመለሰ በኋላ 140 ዓመታት ኖረ እና የአራት ትውልድ ዘሮችን አየ። የህይወቱ የመጨረሻ ቀናት ከመጀመሪያው የበለጠ ተባርከዋል። ነገር ግን የጠፋው ነገር ሐዘኑ በቀላሉ አልጠፋም። ለዚህም ነው የመመለስ ቃል ኪዳን ሁሉም ነገር ወደ ነበረበት ይመልሳል ከሚለው ቃል ኪዳን ጋር አንድ ያልሆነው። እግዚአብሔር የተሻለ ኪዳን ገብቶለታል እና የተሻለው በእኛ ሳይሆን በርሱ ይገለጻል። በኢሳይያስ 61:7 ላይ ያለው መርህ በግልጽ ተቀምጧል። ከውርደት ምትክ እጥፍ ድርሻ ይኖርሃል። የመጀመሪያው ክፍል ሳይሆን በእጥፍ የሚበልጠው ክፍል፣ ነገር ግን የእጥፍ ድርሻ የሚሰጠው ለውርደት ምንዛሬ ነው። ውርደቱ አልነበረም ብሎ አያስመስልም። ይህ መቀመጥ ዋጋ አለው። የምታምኑት እግዚአብሔር የሚመልስላችሁ በቂ የሆነውን ነገር ነው። የቀደመው ቀናት የነበረው ታማኝነቱ የቀደሙት ቀናት ከነበረው ያነሰ አይሆንም። ለምሳሌ ዮሴፍ በከነዓን እረኛ እንዲሆን አልተመለሰም። በግብጽ ሁለተኛ ትእዛዝ ከፍ አድርጎ ነበር። የመመለሱ ግርማ ሞገስ ለራሱ ከነዳፊው ፍጹም የተለየ ነበር። ለመያዝ ትልቅ እንዲሆን የሄደበትን ሁሉ ይጠይቃል። ያጣውን ነገር መልሶ ያገኙት ሊሆን ይችላል። ከመዝጋቴ በፊት በጥንቃቄ መናገር ያለብኝ ነገር አለ። ይህ ንድፍ አለአግባብ ሊጠቅም ስለሚችል የመመለስ ንድፍ አይደለም።
የሚፈልጉትን እርምጃዎች የሚያከናውኑበት፣ አንድን ሰው ይቅር የሚሉበት፣ ወደ ወደቁበት ቦታ የሚመለሱበት፣ በጸጥታ የሚቀመጡበት የመመለስ ቀመር አይደለም። እግዚአብሔር የሚሰራው በዚህ መንገድ አይደለም። አካሄድ ይህ ከሆነ ከጀመርክበት የበለጠ ግራ ተጋብተህና ተስፋ ቆርጠህ ትጨርሳለህ። ንድፉ የእግዚአብሔር መመለሻዎች ምን እንደሚመስሉ ያሳያል። ሰዓቱን ወይም ውጤቱን ለመቆጣጠር ዘዴ አይሰጡትም። ኢዮብ ሀብቱን መልሶ ለማግኘት እንደ ስትራቴጂ ለጓደኞቹ አልጸለየም። ለጓደኞቹ የጸለየው እግዚአብሔር እንዲያደርግ ስላዘዘውና ከ42 ምዕራፎች ጋር ከእግዚአብሔር ጋር ከታገለ በኋላ የሚችል ሰው ስለነበረ ነው። ጴጥሮስ በከሰል እሳት አጠገብ ተቀምጦ የኢየሱስ ጥያቄዎችን የመለሰው በሐዘንና በጥንካሬው ተጠቅሟል። በውስጡ ያለውንም እውነተኛ መልስ ሰጥቷል። ጌታ ሆይ ሁሉንም ነገር ታውቃለህ፣ እንደምወድህ ታውቃለህ። ይህም የቀረበለት የሥራ ዝርዝር አልነበረው። የወደፊት ታማኝነቱን ቃል አልገባም። በመጽሐፍ ቅዱስ ውስጥ መመለስ ሁልጊዜ የጸጋ ተግባር እንጂ የተገኘ ውጤት አይደለም። ንድፉ በእንቅስቃሴ ላይ ያለ ጸጋ ምን እንደሚመስል ያሳየውታል። ይህንን ሐሳብ አንድ ላይ ስንጨምቀው እግዚአብሔር የሆነ ነገር እንዲመልስልህ የምትጠብቅ ከሆነ በሕይወት ውስጥ ከባድና ያልተመለሰ ኪሳራ ካለ ከናሙናው የሚወጡ ጥያቄዎች እነዚህ ናቸው። የምትወዱት ሰው አለ? ይቅርታ መመለሳችሁን ዋስትና ይሰጣል ማለት አይደለም። ነገር ግን የሚመጣውን መቀበል ከመጀመሩ በፊት ልባችሁ የሚፈልገው ትክክለኛ ነገር ሊሆን ስለሚችል ነው። ኢዮብ ለጓደኞቹ ጸለየ። መራራነቱንና መመለሱን በአንድ ጊዜ መያዝ አልቻለም። ያስወገዳችሁትስ ነገር አለ? ትዝታ ወይም አቀማመጥ? ውድቀትን እንደገና ለማስታወስ ሳይሆን በዚያ ስፍራ እንዲገናኝህ ነው። እግዚአብሔር በተደበቀው ቦታ አስቀድሞ እየሰራ ሊሆን ሲችል የሚታዩ ምልክቶችን እየፈለጉ ነው። የሳምሶን ጸጉር ማንም ከማክበሩ በፊት በእስር ቤት ውስጥ አድጓል። መመለሱ ከመታየቱ በፊትም ቀድሞውኑ በማካሄድ ላይ ነበር። እነዚያ ቀላል ጥያቄዎች አይደሉም፣ ከጽሑፉ የሚወጡ ጥያቄዎች ናቸው። ኢዮብ ለጓደኞቹ ከጸለየ ማለዳ ላይ ጌታ እድሉን መለሰ። መጽሐፍ ቅዱስ የተጻፈበትን ትክክለኛ ጊዜ ወይም ትክክለኛ የክስተቶች ቅደም ተከተል አይሰጠንም። ከጸለየ በኋላ መጣ ይላል። በማግስቱ ጠዋት ጴጥሮስ ውድቀትና ጸጋ በተመሳሳይ ጊዜ በምሽት እሳት አጠገብ 3 ጊዜ ፍቅሩን አረጋግጧል። የሚቀጥሉት 2000 ዓመታት ታሪክ የሚቀርጽ ኮሚሽን ሰጥቶታል። ፍልስጤማውያን ሳምሶንን ለማዝናናት በመጡበት ጠዋት እንዳሸነፉትና ታሪኩም እንዳለቀ በማሰብ እጆቹንም በቤተ መቅደሱ ላይ ጭኖ አንድ የመጨረሻ ጸሎትን አቀረበ። ሉዓላዊ ጌታ አስበኝ፣ እባክህን አምላኬ ሆይ አንድ ጊዜ ብቻ አበርታኝ አለ። ያላወቁት ነገር ግን አስቀድሞ መታሰቡን ነበር። ጸጉሩ በጨለማ ውስጥ ለሳምንታት እያደገ ነበር። በጸጥታ ያለ ማስታወቂያ ማንም ሳያይ እግዚአብሔር አሁን በሕይወቱ ውስጥ የሆነ ነገር እየመለሰ ከሆነ አስቀድሞ በጨለማ ውስጥ እያደገ ሊሆን ይችላል። ከሚታየው ነገር በላይ እየራቀ ሊሆን ይችላል። በመጠባበቅ ላይ ጸንቶ ይቆዩ። ይቅር መባል ያለበትን ይቅር ይበሉ። ያስወገዷቸውን ቦታዎች ይመልሱ። በድብቅ ቦታዎችን የሚሰራውን ታመኑ። የሚመጣው መመለስ ያጣውን ፈጽሞ ሊመልስ ይችላል። ትልቅ ሊሆንም ይችላል፣ የተለየም ሊሆን ይችላል። ፈጽሞ ባላሰብከው መልኩም ሊመጣ ይችላል። ነገር ግን የመጽሐፍ ቅዱስ ንድፍ ማንኛውም ነገር የሚነግረን ከሆነ ይህ ነው። እግዚአብሔር የመጀመሪያውን አይተውም፣ እናም የሚመለሰውን ነገር በሙሉ ይመልሳል።